ሰላም የዋሴ ሪከርድስ ቲዩብ ተከታታዮች፣ በዛሬ ቪዲዮ የማሳያችሁ እንዴት ጂሜል አካውንት በቀላሉ እንደምንከፍት ነው ማሳያችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ። አካውንቱን ለመክፈት ወደ ስልካችን ፕሌይ ስቶር እንሄዳለን። ወደ ስልካችን ፕሌይ ስቶር ከገባን በኋላ ወደዚህ ያመጣናል። ወደዚህ ካመጣን በኋላ ከዛ ክሬት አካውንት የሚለውን እነካለን። ከዛ በኋላ ፎር ፐርሰናል ዩዝ የሚለውን እነካለን። ፎር ፐርሰናል ዩዝ የሚለውን ከነካን በኋላ ወደዚህ ያመጣናል። ወደዚህ ከመጣን በኋላ ፈረስት ኔም የመጀመሪያ ስም እንጽፋለን። ለምሳሌ እኔ ዋሴ፣ ላስት ኔም ሪከርድስ ብዬ እጽፋለሁ። ከዛ ኔክስት እለዋለሁ። ኔክስት ካልኩት በኋላ ከዚህ ቀጥሎ ያለው መንዝ የሚለው የተወለድንበት ወር እንሞላለን። ከዛ በኋላ ደይ የሚለው የተወለድንበት ቀን እንጽፋለን። ለምሳሌ እኔ ዝም ብዬ 01 ላድርጉ። ከዛ በኋላ ይር የሚለውን የተወለድንበት ዓመተ ምህረት ነው የምንጽፈው። ግን ይሄ ዓመተ ምህረት ከ18 እና ከዛ በላይ መሆን አለበት እንጽፋለን። ለምሳሌ እኔ 2000 ላድርገው። ከዛ ጀንደር እንጽፋለን። ጀንደር ማለት ጾታ ማለት ነው። እኔ ለምሳሌ ሜል፣ ሴት ከሆናችሁ ፊሜል ታደርጋላችሁ። ከዛ ኔክስት እላለሁ። ኔክስት ካልኩት በኋላ እንደዚህ ያማርጠኛል። ከፈለጋችሁ ክሬት ዩር ኦን የሚለውን በመንካት የራሳችሁን ክሬት ማድረግ ትችላላችሁ። እኔ ለምሳሌ መጀመሪያ ላይ ያለውን ልምረጥ። ከዛ ቲክ አደርጋለሁ እንደዚህ። ከዛ ኔክስት እላለሁ። ከዛ ፓስወርድ እንሞላለን። ፓስወርድ እዚህ ጋር ፓስወርድ እንሞላለን። ከዛ የፈለጋችሁትን ፓስወርድ መሙላት ትችላላችሁ። ከዛ ኔክስት ትሉታላችሁ። ኔክስት ካለን በኋላ እንደዚህ ያመጣልናል። ከዛ ኔክስት አሁንም ደግመን ኔክስት እንለዋለን። ከዛ በኋላ እንደዚህ ያመጣል። ከዛ አይ አግሪ የሚለውን እነካለን። አይ አግሪ የሚለውን ከነካን በኋላ ይኸው ቀጥታ ወደ አክሰፕት የሚለውን ትነካላችሁ። ከዛ ቀጥታ ወደ ፕሌይ ስቶራችን ያስገባናል። ከዚህ በኋላ የፈለግነውን አፕሊኬሽን፣ የተለያዩ መጽሐፍ፣ ጌም እና የተለያዩ ነገሮችን ማውረድ እንችላለን፣ መጠቀም እንችላለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ።